የአሜሪካ የውጭ ጉዳይ ሚኒስትር ኢትዮጵያ ለጋዛ ሰላም አስከባሪ ኃይል ወታደሮች እንድታዋጣ መጠየቃቸው ተዘገበ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከ4 ሰዓታት በላይ በፈጀውና ከሀገሪቱ ሕዝብ በቀጥታ ስርጭት ለሚቀርብላቸው የዓመቱ ማጠቃለያ ጋዜጣዊ መግለጫ ላይ የሩሲያን አቋም ለዓለም ይፋ አደረጉ። ሰላም ጤና ይስጥልን የአማን ሚዲያ ቤተሰቦች እንደምንላችኋል። በዛሬው ትንታኔያችን ሁለቱን ጉዳዮች በስፋት የምንመለከታቸው ይሆናል። አብራችሁን ቆዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮች እንድታዋጣ መጠየቃቸውን ዘ ታይምስ ኦፍ እስራኤል ወታደራዊ ምንጮችን ጠቅሶ አስነብቧል። ሁለት ስለ ጉዳዩ የሚያውቁ ምዕራባውያን ዲፕሎማቶች እንደነገሩት የጠቀሰው ዘገባው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህን ጥያቄ ለጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ማቅረባቸውንም አስረድቷል። ዘገባው እንዳለውም ፕሬዝዳንት ትራምፕ ባወጡት ባለ 20 ነጥብ የሰላም እቅድ በጦርነት ባለፈችው ጋዛ የሚከናወን መልሶ ግንባታና የኢኮኖሚ ማገገም የሽግግር ጊዜ ዓለም አቀፍ የጸጥታ ኃይል እንዲሰማራ የሚል ይገኝበታል። በዚህ እቅዳቸው ላይ የጸጥታ ኃይሉን ለማሟላት ፕሬዝዳንቱ ችግር እንደገጠማቸውም ተነግሯል። ይህ በእንዲህ እንዳለ በጋዛ ዓለም አቀፍ የጸጥታ ኃይል እንዲሰማራ የሚለው እቅድ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት መጽደቁ ይታወሳል። ይህ የሚሰማራው ኃይል ከዚህ ቀደም እንደነበሩት ዓለም አቀፍ የሰላም አስከባሪ ኃይሎች ሳይሆን የተለያዩ የጸጥታ ኃይሎችን በአንድ ህዝብ በመተዳደር ዘመቻዎችን እንዲያከናውኑ የሚያደርግ ሲሆን አጠቃላይ ዘመቻው የሚመራው ደግሞ የሰላም ቦርድ በሚል በሚመሰረት ቦርድ መሆኑንና የቦርዱ ሊቀመንበር ፕሬዝዳንት ትራምፕ እንደሚሆኑ በእቅዱ ላይ ሰፍሮ ይገኛል። እቅዱ አሁንም በዓለም ዙሪያ በማነጋገር ላይ የሚገኝ ከመሆኑ በላይ በዚህ እቅድ ውስጥ ኃይል ለማሰማራት ፍላጎት ያሳዩ ሀገራት አነስተኛ መሆናቸውን ዘገባዎች ያስረዳሉ። ሀገራችን ኢትዮጵያም ኃይል እንዲያሰማሩ ከተጠየቁ ሀገራት ውስጥ አንዷ ስትሆን በጉዳዩ ዙሪያ የኢትዮጵያ መንግስት ምላሽ ምን ሊሆን እንደሚችል እየተጠበቀ እንደሚገኝ ዘ ታይምስ ኦፍ እስራኤል ያወጣው መረጃ ያመለክታል። በሌላ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከ4 ሰዓታት በላይ በፈጀውና ከሀገሪቱ ህዝብ በቀጥታ ስርጭት ለሚቀርብላቸው የዓመቱ ማጠቃለያ ጋዜጣዊ መግለጫ ላይ የሀገራቸውን አቋም ይፋ አደረጉ። በተገባደደው 2025 የሩሲያ ጦር በዩክሬንና በኔቶ ኃይሎች ላይ ከፍተኛ ኪሳራ ያደረሰበት ዓመት መሆኑን የገለጹት ፕሬዝደንቱ አብዛኛው ሰዓታቸውን ስለ ዩክሬኑ ጦርነትና ከምዕራባውያን ጋር ስለሚደረገው የእጅ አዙር ጦርነት በዝርዝር ያስረዱ ሲሆን ሞስኮ ግጭቱን በሰላማዊ መንገድ ለማስቆም ሁሌም ዝግጁና ፈቃደኛ መሆኗን ገልጸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለማስቆም እያደረጉ ስለሚገኙት ጥረትም ምስጋና አቅርበዋል። በተጨማሪም ሞስኮ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ዩክሬን የቀረቡትን ሀሳቦች በተግባር አጽድቃ መቀበሏን ገልጸዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረቡት የስምምነት ሀሳቦች የዩክሬንን የኔቶ አባልነት የሚያስቀሩና ሩሲያ ከ2022 ጀምሮ የተቆጣጠረቻቸውን የዩክሬን ግዛቶች እንድጠቀልላቸው ይፈቅዳል። ፑቲን በተጨማሪም በዩክሬን የጦርነት ኳስ ሜዳ ውስጥ ኳሱ ሙሉ በሙሉ በኪየቭ አገዛዝ መሪና በአውሮፓ ደጋፊዎቹ እግር ስር ይገኛል፣ ኳሱን መያዝና ጨዋታውን ማጠናቀቅ የእነሱ ድርሻ ነው፣ ካልሆነ ግን ለሚደረግብን ማንኛውም ጥቃት ራሳችንን እየተከላከልን ማጥቃቱን እንቀጥላለን ሲሉ አጽንኦት ሰጥተው ተናግረዋል። ሩሲያ የዩክሬንን ግጭት ለማስቆም የሚቀርቡ ሰላማዊ ልባት እቅዶችን ውድቅ ታደርጋለች የሚሉ መግለጫዎች ትክክል ያልሆኑና መሰረተ ቢስ መሆናቸውን የገለጹት ፕሬዝደንቱ የዩክሬን ምርጫ መቃረብን ተከትሎ ሩሲያ በምርጫ ወቅት በዩክሬን ግዛት ላይ ከማንኛውም ጥቃት ለመጣቀብ ዝግጁ ነች፣ እንዲሁም በሩሲያ ውስጥ የሚኖሩ ዩክሬናውያን በሩሲያ ግዛት ውስጥ ድምፅ መስጠት እንዲችሉ እገዛ ልታደርግ እንደምትችል ጠቁመዋል። ጠላት ከየአቅጣጫው እያፈገፈገ ነው ያሉት ፕሬዝዳንቱ ምዕራባውያን ሩሲያን የሚያከብሩ ከሆነ አዲስ ልዩ ወታደራዊ ዘመቻዎች አይኖሩም፣ ሩሲያም ከአውሮፓ ጋር ለመዋጋት ምንም ዓላማ የላትም በማለት የሞስኮን አቋም በሚገባ አስረድተዋል። በተጨማሪም ፕሬዝዳንቱ የሩሲያ ጦር በዓለም ላይ እጅግ ዝግጁ ሰራዊት ሆኗል፣ ከ700 ሺህ በላይ የሩሲያ ወታደሮች በዩክሬን ግንባር እየተዋጉ መሆኑንና ሊጠናቀቅ በተቃረበው 2025 ብቻ ከ400 ሺህ በላይ ዜጎች ወታደራዊ ኃይሉን ለመቀላቀል ከሩሲያ የጦር ኃይሎች ጋር ውል መፈራረማቸውን ገልጸው ወደ ሩሲያ የጦር ኃይሎች የሚገቡ የበጎ ፈቃደኞች ቁጥርም በከፍተኛ ሁኔታ ጨምሯል ብለዋል። ቻይናና ህንድን ከመሳሰሉ አጋሮች ጋር የሚደረገው ስትራቴጂካዊ ግንኙነትና የንግድ ልውውጥ ከጊዜ ወደ ጊዜ እየጨመረ እንደመጣ የገለጹት ፕሬዝደንቱ ከሌሎች የሩሲያ አጋሮች ጋር የሚደረገው ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ተጠናክሮ እንደሚቀጥልም አብራርተዋል። በመጨረሻም ፕሬዝዳንቱ ምዕራባውያን ግጭቱን ከማባባስ ድርጊታቸው እንዲቆጠቡ አስጠንቅቀዋል።